ተመልካቾቼ ዛሬም ደግሞ በሌላ ቻፕተር 3 ለርኒንግ በሚለው ተመልሻለሁ። ትምህርታችንን ከመጀመራችን በፊት ግን እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ጀምሩልኝ። የቴሌግራም ቻናላችንም ሊንኩን ተጠቅማችሁ ብትቀላቀሉ አሪፍ ይሆናል። የተለያዩ መረጃዎችን እዛ ጋር ማግኘት ስለምትችሉ ይጠቅማቸዋል ብዬ አስባለሁ። ቻፕተር 3 እንጀምረው። እሺ፣ እና ሳይኮሎጂ ኦፍ ለርኒንግ ነው የሚለው ቻፕተር 3 ምንድነው የሚለው ለርኒንግ ምን ማለት ነው ከሚለው ዲፋይን አድርገን እንጀምራለን። እሺ፣ ዲፋይን ስናደርግ ለርኒንግ ኢዝ ሪላቲቭሊ ፐርማነንት ቼንጅ ኢን ቢሄቪየር አስ ሪዛልት ኦፍ ፕሪቪየስ ፕራክቲስ ኤንድ ኤክስፒሪየንስ። ከዚህ በፊት በነበረም ፕራክቲስ ላይ ተመርኩዞ የሆነ ቢሄቪየራል ቼንጅ ስናመጣ ሪላቲቭሊ ፐርማነንት የሆነ ቢሄቪየራል ቼንጅ ስናመጣ ያኛው ምን ይባላል? ዛትስ ለርኒንግ ይባላል ማለት ነው። እና ፊቸሮች አሉት ወይም ካራክተሮች አሉት ለርኒንግ የምንለው ነገር። የመጀመሪያው ምንድነው? ፐርማነንት ቼንጅ ኢን ቢሄቪየር ሊኖረው ይገባል። ሪላቲቭሊ ፐርማነንት ቼንጅ ኢን ቢሄቪየር ማምጣት አለብን። ይሄ ቢሄቪየር ካንኖት ቢ ኦብዘርቭድ፣ ዳይሬክትሊ ኦብዘርቭ የምናደርገው ነገር አይደለም ማለት ነው። ይሄ ቢሄቪየር ዳይሬክትሊ ኦብዘርቭ የምናደርገው ነገር አይደለም። እንደገና ፕራክቲስ ማድረግ አለብን። ኤክስፒሪየንስ ሊኖረን ይገባል። ኤክስፒሪየንስ ለማግኘት ፕራክቲስ ማድረግ ይኖርብናል ማለት ነው። ከዛ ውጪ የሆነ ቢሄቪየራል ቼንጅን ኢትስ ለርኒንግ ለማለት ለምሳሌ በዩዝ ኦፍ ድራግ ምክንያት የመጣ ቢሄቪየራል ቼንጅ መሆን የለበትም። በኢልነስ ምክንያት የመጣ ቢሄቪየራል ቼንጅ መሆን የለበትም። ኦር በማቹሬሽን ምክንያት የመጣ ቢሄቪየራል ቼንጅ መሆን የለበትም ማለት ነው። ፕሪንሲፕሎችን ስናይ ፕሪንሲፕል ኦፍ ለርኒንግ የሚባሉትን ስናይ ለምሳሌ አንድ ሰው ፊዚካሊ፣ ሜንታሊ እና ኢሞሽናሊ ሬዲ ቱ ለርን መሆን አለበት። በደንብ ለመማር በደንብ ለማወቅ ከፈለገ በጣም ዝግጁ፣ ፊዚካሊ፣ ሜንታሊ፣ ኢሞሽናሊ ዝግጁ መሆን አለበት። ካልሆነ ለርኒንጉን ዲፊከልት ያደርገዋል ማለት ነው። ወይም ኢንኢፌክቲቭ ለርኒንግ እንዲሆን ስለሚያደርገው ሬዲ መሆን ይጠበቅበታል አንድ ሰው። ሁለተኛው ለርኒንግ ኦከርስ ቤስት ዌን ዜር ኢዝ ሚኒንግፉል ፕራክቲስ እና ኢቨንቶች ሲኖሩ፣ ሚኒንግፉል የሆኑ ኢቨንቶች፣ ሚኒንግፉል የሆኑ ፕራክቲሶች ሲኖሩ ነው ለርኒንግ ቤስት ኢፌክቲቭሊ ለርኒንግ ተካሂዷል ማለት የምንችለው ግዴታ ማለት ነው። እና ለርኒንግ ስትሪንግዝንድ ዌን ኢትስ አሶሺየትድ ዊዝ ፕሌዛንት ፊሊንግ፣ በፕሌዛንት ፊሊንግ በሃፒ በሚያደርጉ በሚያስደስቱን ፊሊንጎች አሶሺየት ሲሆን ምን ይሆናል? ስትሪንግዝንድ ይሆናል። በጣም አሪፍ ይሆናል፣ ይጠነክርልናል ማለት ነው ለርኒንግ ፕሮሰሱ። ቲንግስ ለርንድ ፈርስት ክሬት ስትሮንግ ኢምፕሬሽን ኢን ዘ ማይንድ ዛት ኢዝ ዲፊካልት ቱ ኢሬዝ። በጣም ዲፊካልት የሆነ ኢሬዝ ለማድረግ በሚከብድ ሁኔታ መጀመሪያ ላይ የተማርናቸውን ነገሮች የሆነን ቢሄቪየር ለማግኘት ቀድመን የተማርናቸው ነገሮች ከማይንዳችን ኢሬዝ ለማድረግ ይከብደናል። ስለዚህ ቶሎ አንረሳቸውን መጀመሪያ የተማርናቸውን ነገሮች የሚለውን ነገር የሚናገርልን ፓርት ነው ይሄኛው። ቲንክስ ሞስት ሪሴንትሊ ለርንድ አር ቤስት ሪሜምበር። በቅርቡ የተማርናቸውን ነገሮች ደግሞ ምን እናደርጋለን? በደንብ እናስታውሳቸዋለን። ኢንዲቪዥዋል መስታቭ ኦልሶ አቢሊቲ እና ስኪል ሊያስፈልገን ይችላል። የሆነን ነገር ለመማር የሆነን ነገር እንትን ለማለት ብቁ ለመሆን ስኪል ያስፈልገናል፣ አቢሊቲ ያስፈልገናል። ያለ አቢሊቲ ቀድሞ ከዚህ በፊት የሆነ አቢሊቲ ሳይኖረን የሆነ ስኪል ሳይኖረን የሆነን ነገር መማር ላንችል እንችላለን ማለት ነው። ስለዚህ እነዚህ ያስፈልጉናል ማለት ነው። ከዛ ደግሞ ፋክተሮች እናያለን። ለርኒንግን አፌክት የሚያደርጉ ፋክተሮች እናያለን። ምንድን ናቸው እነሱ ፋክተሮች የሚለውን ስናይ የመጀመሪያ ሞቲቬሽን ነው። ሞቲቬትድ መሆን ይጠበቅብናል። ሜቸር መሆን አለብን። ሄልዚ መሆን አለብን። ሳይኮሎጂካሊ ዌል መሆን አለብን። ኦልሶ የተማርን ያለንበት ኦር ቢሄቪየራል ቼንጁ የተካሄደበት ያለበት ሰራውንዲንጉ አካባቢው ጉድ ወርኪንግ ኮንዲሽን መሆን አለበት። ኮምፎርታብል ሰራውንዲንግ መሆን አለበት። የተለያዩ ዲስትራክት የሚያደርጉ ነገሮች አካባቢው ላይ ሊኖሩ አይገባም ማለት ነው። ባክግራውንድ ኤክስፒሪየንስም ያስፈልገናል። ባክግራውንድ ከዚህ በፊት ኤክስፒሪየንስ ያስፈልገናል ማለት ነው። ከዛ ውጪ ዌል ኦርጋናይዝድ የሆነ ፕራክቲስ ያስፈልገናል። ዲስትሪቢዩትድ የሆነ ፕራክቲስ ያስፈልገናል ማለት ነው። እሺ፣ ከዚህ ቀጥሎ ደግሞ ቲዮሪዎቹን እናያለን። ለርኒንግ ላይ ያሉ በተለያዩ ጊዜ የተሰሩ በተለያዩ ሰዎች የተሰሩ ቲዮሪዎችን እናያለን። የመጀመሪያው ቢሄቪየራል ቲዮሪ ኦፍ ለርኒንግ የሚባለው ነው። ይሄ ምንድነው? በስቲሙለስ እና በሪስፖንስ ውስጥ ያላቸውን አሶሲሽን የሚናገርልን ቢሄቪየራል ቲዮሪ ነው። ማለትም ቲዮሪ ነው። ይሄ ቢሄቪየራል ቲዮሪ የሚባለው ምንድነው? ፎከስ የሚያደርገው በስቲሙለሱና በሪስፖንሱ መካከል ያለውን አሶሲሽን ላይ ነው ማለት ነው። እና የክላሲካል ኮንዲሽኒንግ የሚባለው የመጀመሪያው ክላሲካል ኮንዲሽኒንግ ነው የሚባለው በኢቫን ፓቭሎቭ በሚባል ሰው የተሰራ ቲዮሪ ነው። ምንድነው ሀሳቡ ካላችሁን፣ ክላሲካል ኮንዲሽን ከዚህ በፊት ምንም አይነት ሪስፖንስ የማያመጣ ነገርን
ሪስፖንስ ከሚያመጣ ነገር ጋር ምን ብናደርገው ሪፒትድሊ በተደጋጋሚ ፔር ብናደርገው ምን ሊያመጣ ይችላል? ሪስፖንስ የማያመጣው ነገር ሪስፖንስ ሊያመጣልን ይችላል ማለት ነው። እዚህ ጋር ለምሳሌ የሆነ ኤክስፐሪመንት አለ። ፓቭሎቭ የሰራውን ኤክስፐሪመንት ብናየው ኮንዲሽን ከመደረጉ በፊት ያለውን ብናይ መጀመሪያ ኒውትራል ስቲሙላይ እናያለን። ኒውትራል ስቲሙላይ ምንድነው? ቤል ወይም ደውል የሚባለው ነው። ደውሉ ሲደወል ከዛ በፊት ውሻ ላይ ነበር ይሄኛው ኤክስፐሪመንት የተሰራውና ውሻው ምንም ሪስፖንስ አላሳየም። ፓቭሎቭ ደወለ። ደውሉን በተደጋጋሚ ቢደውልም ምንም ያሳየው ሪስፖንስ የለም ውሻው ማለት ነው። ነገር ግን ምግብ ሲያሳየው ከኮንዲሽኒንግ በፊትም ቢሆን ይሄ ናቹራል ስቲሙለስ ስለሆነ ምን ተፈጠረ? ናቹራል ስቲሙለስ ስለሆነ ሪስፖንስ አደረገ ማለት ነው። ውሻው ሪስፖንስ አደረገ፣ ሳሊቬት አደረገ ማለት ነው። what about during the conditioning ላይስ? ኮንዲሽኒንግ ላይ ምን አደረገ ፓቭሎቭ? ሁለቱንም አንድ ላይ ያመጣቸው። ሁለቱንም አንድ ላይ ሲያመጣቸው ግን የሆነ ሪስፖንስ አገኘ ማለት ነው። የሆነ ሪስፖንስ አገኘ፣ ሳሊቬት አደረገ ያኛው ውሻ። ከዛ ምን አደረገ? በተደጋጋሚ ሪፒትድሊ እነዚህ ኒውትራል ስቲሙለስ እና አንኮንዲሽንድ ስቲሙለሱን ሪፒትድሊ ኮኔክት በሚያደርግ ሰዓት ውሻው እየለመደው መጣ ማለት ነው ይሄኛውን። ከዛ ቅድም ላይ ምን የነበረው ኒውትራል የነበረው ስቲሙለስ አሁን ላይ ምን እየሆነ መጣ? ኮንዲሽንድ እየሆነ መጣ። ኮንዲሽንድ ስቲሙለስ እየሆነ መጣ። ሪስፖንስ እያስመጣልን እየመጣ መጣ ማለት ነው። ይህን የሚያሳይልን ነው ከላይ ያለው ግራፍ ማለት ነው። ከዛ ከላይ ያየናቸው ነገራቶች ላይ የተለያዩ ተርሞችን አይተን ነበር። የመጀመሪያው ኒውትራል ስቲሙለስ የሚባለው ተርም ነው። ምንድን ነው እሱ ካላችሁኝ ቅድም እንዳልነው ነው። በብቻው ቢቆም ምንም አይነት ለውጥ የማያመጣ ምንም አይነት ሪስፖንስ የማያመጣ ነገር ነው ይሄኛው ማለት ነው። ነገር ግን ከሆነ ነገር ጋር ናቹራል ከሆነ ስቲሙለስ ጋር ወይም ኮንዲሽን በማያስፈልገው ሪስፖንስን ብቻውን ቆሞ ከሚያመጣ ነገር ጋር ቢገናኝ ግን በተደጋጋሚ ሪፒትድሊ ቢገናኝ የሆነን ሪስፖንስ ሊሰጠን የሚችል ነገር ነው ማለት ነው። ናቹራል የምንለው ወይም አንኮንዲሽን የምንለውን ደግሞ ስናየው ብቻውን ቆሞ የሆነን ሪስፖንስ ማምጣት የሚችልን ነገር ነው እሱ ይሄኛው ደግሞ ማለት ነው። ኮንዲሽንድ ስቲሙለስ የምንለው ቅድም ኒውትራል የነበረው ምንም ሪስፖንስ የማያመጣው ነገር በዚህ አሁን ላይ ግን ሪስፖንስ እያመጣልን ሪፒትድሊ ከእንትኑ ጋር ከተገናኘ በኋላ ሪስፖንስ እያመጣልን ያለው ለምሳሌ ላይ እንዳየነው ከኮንዲሽኒንግ በኋላ ምን ሆኗል? ቤሉ ኮንዲሽንድ ስቲሙለስ ሆኗል አይደለ? እያመጣ ነው ያለው የተፈለገውን ነገር እያመጣ ነው ያለው። ውሻው ሳሊቬት እያደረገ ነው ያለው አይደለ? ያ ነገር ነው በቃ ከኮንዲሽኒንግ በኋላ ምን ሆኗል? ኮንዲሽንድ ስቲሙለስ መሆኑን የሚነግረን ነው ይሄኛው። ከዛ በኋላ ደግሞ አንዳንድ ፕሪንሲፕሎችን እናያለን ክላሲካል ኮንዲሽን ላይ ያሉ። ለምሳሌ መጀመሪያ ኤክስቲንክሽን በሚባለው ብንጀምር ምንድነው የሚለውን ብናየው ኤክስቲንክሽን ምንድነው? ግራጁዋል ዲስአፒራንስ የሚል እንትን ይሰጠናል ማለት ነው። ማለትም ቀስ በቀስ ምን እያለ የሚሄድን ነገር ነው የሚያሳየን። ግራጁዋሊ ዲስአፒር የሚያደርግ ነገር ኮንዲሽንድ ሪስፖንስ የነበረው ቅድም ሪስፖንስ እየሰጠን የነበረው ነገር ግራጁዋሊ ምን እያደረገ ሲሄድ ዲስአፒር ያለ በምን ስሩ ታይም ከዛ ጋር ቅድም ብለን ነበረ ኮኔክት አድርገን ነው አይደለ እያገኘን የነበረው ሪስፖንሱን። ያ ነገር ግን አሁን የለም። አንኮንዲሽንድ ስቲሙለሱ ስለሌለ ቀስ በቀስ ውሻው ምን እያደረገው ይሄዳል ማለት ነው። እየረሳው ሲሄድ ኤክስቲንክሽን የተፈጠረ ነው እንላለን ማለት ነው። ሁለተኛው ስፖንታነስ ሪከቨሪ የሚባለው ነው። እሱ ምንድነው የሚለውን ስናይ ሪአፒራንስ ነው። ቅድም ምን ያደረገው ቅድም ከላይ ምን ብለን ነበር? ኤክስቲንክሽን ብለን ነበር አይደለ? ቅድም ኤክስቲንክት ያደረገው ነገር ሪአፒር ሲያደርግ ድጋሚ ሲፈጠር ድጋሚ እየተፈጠረ ሲመጣ ስፖንታነስ ሪከቨሪ ማለት እንችላለን። ቅድም እንትን ያደረገው የጠፋ የነበረው ነገር ድጋሚ ሪአፒር እያደረገ ሲሄድ ስፖንታነስ ሪከቨሪ ማለት እንችላለን ማለት ነው። ሶስተኛው ጀነራላይዜሽን ነው። ጀነራላይዜሽን ማለት ደግሞ በቃ ኮንዲሽንድ ስቲሙለስ የሆነው ነገር የሚመስሉ ነገሮች ካራክተር ከኮንዲሽንድ ስቲሙለሱ ጋር የሚመሳሰሉ ካራክተሮች አሉ አይደለ? እነዛን የሚመስሉ ካራክተሮች አሉ።
እና ይሄ ቢሄቨራል ቼንጅን እንዲያመጣ የፈለግነው ለርን እያደረገ ያለው ነገር ለሁለቱም ተመሳሳይ የሆነ ሪስፖንስ ሲሰጥ ቅድም በቤሉ ሪስፖንስ ሲሰጥ እንደነበር አይተናል አይደለ? አሁን ደግሞ በተለያዩ ቤል በሚመስሉ ድምጾች ደውልን በሚመስሉ ድምጾች በትምህርት ቤት ደውል ሊሆን ይችላል፣ በሌላ ሊሆን ይችላል፣ ብቻ ድምጾች ሪስፖንስ ሲሰጥ ምን አደረገ እንላለን? ጀነራላይዝ እያደረገ ነው እንላለን ማለት ነው። ይሄን ነው ሶስተኛው ቶፒክ ደግሞ የሚያሳየን። አራተኛው ስቲሙለስ ዲስክሪሚኔሽን አለ። የዛኛው ከለያየ ነው፣ የጀነራላይዜሽን ተቃራኒ ነው። ይሄ ደግሞ ምንድነው የሚነግረን? ሁለቱን የትምህርት ቤቱን እና ቤት ውስጥ የነበረውን ደውል ውሻው ምን ሲያደርግ ዲስክሪሚኔት ሲያደርግ ሲለያቸው ለቤት ውስጥ ለነበረው መጀመሪያ ኮንዲሽን ለተደረገው ሪስፖንስ ይሰጣል። ለዚህ ለአዲሱ ግን ካራክተሮቸው ከዛ ጋር ለሚመሳሰለው ሪስፖንስ አይሰጥም። በቃ ዲስክሪሚኔት ያደርገዋል የሚለውን ነው ይሄኛው ፓርት ደግሞ የሚነግረን ማለት ነው። እሺ ከዛ ደግሞ የምናየው ኦፔራንት ኢንስትሩሜንታል ኮንዲሽን ወይም ኦፔራንት ኦር ኢንስትሩሜንታል ኮንዲሽን የሚባለው በፒኤፍ ስኪነር የተሰራውን ቲዮሪ ይሆናል። ይሄ ደግሞ ምንድን ነው የሚያወራለን? ኢት ኢዝ አ ፕሮሰስ ኦፍ ለርኒንግ ኢን ዊች ፕሮባቢሊቲ ኦፍ ቢሄቪየር ኢዝ ስትሬንግዝንድ ኦር ዲክሪዝ ቤዝድ ኦን ምንድን ነው የሚለን? ይሄ በኮንሲኩዌንስ ኦፍ ዛት ኦከርስ አፍተር ዘ ቢሄቪየር ከቢሄቪየሩ የሆነ ነገር የሆነ ቢሄቪየር ከሆነ በኋላ በሚሰጠው ሪስፖንስ ላይ ተመርኩዞ የሆነ ብሄር ስትሬንግዝንድ ይሆናል ኦር ዲክሪዝድ ይሆናል ዊክንድ ይሆናል የሚለውን የሚናገርልን ነው ይሄኛው ማለት ነው። እና ፕሪንሲፕሎች አሉት። የመጀመሪያው ሪኢንፎርስመንት የሚባል ሲሆን ሁለተኛው ፓኒሽመንት የሚባል አለው። ከስር በደንብ እናየዋለን። ሪኢንፎርስመንት የሚለውን ስናየው እንደ ሽልማት እንደማለት ነው። ምን ብለናል ቅድም? ስትሬንግዝ የሚያደርግ ወይም ዊክንድ የሚያደርግ ከሆነ ቢሄቨር ቀጥሎ ኮንሲኩዌንሱ እንትኑን ቢሄቨሩን ስትሬንግዝንድ ኦር ዊክንድ የሚያደርገው ነው ብለናል አይደል? ይሄ ሪኢንፎርስመንት የሚባለው አንዱ ነው። እና ኢት ኢዝ አ ኮንሲኩዌንስ ነው ኦር ስቲሙለስ ዊች ዩዥዋሊ ኢንክሪዝ የሚያደርገው ፓርት ነው ይሄኛው። ያ ቢሄቪየር ድጋሚ ኦከር እንዲያደርግ እንትኑን ፕሮባቢሊቲውን ኢንክሪዝ የሚያደርግ ነገር ነው። እና ሁለት አይነት ታይፖች አሉት። የመጀመሪያው ፖዚቲቭ ሪኢንፎርስመንት የሚባለው ሲሆን ሁለተኛው ኔጌቲቭ ሪኢንፎርስመንት የሚባለው ይሆናል። ፖዚቲቭ ሪኢንፎርስመንት የሚባለው ፕሊዛንት ስቲሙለስ ናቸው። የሚያስደስቱ ስቲሙለሶች ምን የሚያደርጉ የሆነን ቢሄቪየር ድጋሚ እንዲከሰት ላይክሊሁዱን ኢንክሪዝ የሚያደርጉ የሚጨምሩ ድጋሚ እንዲከሰት የሚያደርጉ እና በሁለት ይካፈላሉ። ፕራይመሪ ፖዚቲቭ ሪኢንፎርሰር እና ሰከንደሪ ፖዚቲቭ ሪኢንፎርሰር ተብለው ይካፈላሉ። ፕራይመሪ ፖዚቲቭ ሪኢንፎርሰር ምንድን ነው የሚለውን ስናይ ከባዮሎጂካል ሰርቫይቫል ጋር የተገናኙ ነገሮችን ተጠቅመን ሪኢንፎርስ ስናደርግ ከሆነ ቢሄቪየር ከሆነ በኋላ ተከትለን ቢሄቪየሩ መሆኑን ተከትለን የሆነን ሪኢንፎርስመንት ስፔሻሊ ከባዮሎጂካል ሰርቫይቫል ጋር የተገናኙ ሪኢንፎርስመንቶችን እንትን ስናደርግ ማለት ነው። ለምሳሌ ፉድ ሊሆን ይችላል፣ ወተር ሊሆን ይችላል። እነዚህ አይነት ነገሮችን ተጠቅመን ሪኢንፎርስ ስናደርግ ላይክሊሁዱም ይጨምራል። ፕራይመሪ ፖዚቲቭ ሪኢንፎርሰር እንለዋለን ማለት ነው። ሰከንደሪ ፖዚቲቭ ሪኢንፎርሰር የሚባለው ደግሞ ተመሳሳይ ኢንክሪዝ የሚያደርግ ሆኖ ነገር ግን ይሄ ምንድነው የሚለየው? ለሰርቫይቫል አስፈላጊ አይደለም ማለት ነው። ኢሴንሻል አይደለም። ይሄን ያህል ለሰርቫይቫል የሚያስፈልገን ነገር አይደለም። ዩኒቨርሲቲ ዲግሪ ለምሳሌ ማየት እንችላለን። ሪኢንፎርስመንት ነው። ከተመረቅን በኋላ የሚሰጠን ነገር ነው። ወደፊት እንድንማር የሚያደርገን ነገር ነው። ነገር ግን ለህይወታችን ይሄን ያህል አስፈላጊ ላይሆን ይችላል ማለት ነው። እሺ ሁለተኛው ኔጌቲቭ ሪኢንፎርስመንት የሚባለው ኔጌቲቭ ሪኢንፎርስመንት ማለት ኢት ኢዝ ፔንፉል ኦር አቨርሲቭ ስቲሙለስ ዊች ኢንክሪዝ ቢሄቪየር ዌን ኢትስ አቮይድ በሚደረግ ሰዓት ኢንክሪዝ የሚያደርግ የሆነን እንትን ቢሄቪየር እንዲፈጠር ኢንክሪዝ የሚያደርግ አቮይድ በምናደርግ ፔንፉል ወይም አቨርሲቭ ስቲሙለሱን አቮይድ በምናደርግ ሰዓት ያ የተፈለገው ቢሄቪየር ኦከር እንዲያደርግ የሚያደርግልን ነገር ነው። ይሄ ኔጌቲቭ ሪኢንፎርስመንት የምንለው ይሄ ሪስፖንስ ነው። ይሄ ሪስፖንስ ኦር ቢሄቪየር ኢዝ ስትሬንግዝንድ ባይ ስቶፒንግ ሪሙቪንግ ኦር አቮይዲንግ ኔጌቲቭ ኦር አቨርሲቭ ስቲሙለስ። አቮይድ ስናደርግ እነዚህ ኔጌቲቭ ስቲሙለሶች አቮይድ ስናደርግ ቢሄቪየሩ ድጋሚ ኦከር የማድረግ እድሉ ስትሬንግዝንድ ይሆናል የሚለውን ነው የሚነግረን።
ከዛ ፓኒሽመንት አለ ወይም ፓኒሸር የሚባለው አለ። ይሄ ደግሞ ኢትስ ዘ ፕሮሰስ ኦፍ ባይ ዊች ስቲሙለስ ኦር ኢቨንት ዊክንስ ኦር ሬዲዩስ ዘ ፕሮባቢሊቲ ኦፍ ሪስፖንስ ዛት ኢት ፎሎውስ። ይሄ ነገር በሚሆን ሰዓት ቢሄቨሩን እንዳይፈጠር ዊክን የሚያደርገው ይሆናል ማለት ነው። ፓኒሽመንት የሚባለው ሲከሰቱ ያ ቢሄቨር ድጋሚ እንዳይፈጠር ዊክ እያደረጉት እያደካከሙት የሚወስዱት ነገሮች ናቸው። እና ኢት ኢንቮልቭስ ፕሬዘንቴሽን ኦፍ አቨርሲቭ ስቲሙለስ አቨርሲቭ ፔንፉል የሆኑ ስቲሙለሶችን ማስቀመጥ ሊሆን ይችላል። ወይም ደግሞ የሚያስደስቱ ነገሮችን አንስቶ ያ ቢሄቨር ድጋሚ ኦከር እንዳያደርግ ዊክ እንዲሆን የሚደረግበት መንገድ ነው ማለት ነው። እና ታይፖች አሉት። የመጀመሪያው ፖዚቲቭ ፓኒሽመንት የሚባለው ሲሆን ፖዚቲቭ ፓኒሽመንት ምንድን ነው የሚለውን ካየነው sometimes known as presentation or application punishment በመባል ይታወቃል። እና ኢንቮልቭ የሚያደርገው ምንድነው አምፕሊዛንት የሆኑ ስቲሙለሶችን ፔንፉል የሆኑ ስቲሙለሶችን ባድ ቢሄቪየር ከተሰራ በኋላ አምፕሊዛንት የሆኑ ስቲሙለሶችን ተጠቅመን ያ ባድ ቢሄቪየር ድጋሚ ኦከር እንዳያደርግ የሚያደርግ ስንጠቀመው ማለት ነው። ይሄ ፖዚቲቭ ፓኒሽመንት ይባላል። ኔጌቲቭ ፓኒሽመንት ደግሞ የዚህ ተቃራኒ ነው። ፕሌዛንት የሆኑ ሲቹዌሽኖችን አቮይድ ማድረግ ነው። በቃ ፕሌዛንት የነበሩ ባድ ቢሄቪየርን ስላየን ፕሌዛንት የሆኑ ከዚህ በፊት ያ ሰውዬ የወዳቸው የነበሩ ነገሮችን ሊሆን ይችላሉ፣ የሚፈልጋቸውን ነገሮች ሊሆኑ ይችላሉ። ምን ማድረግ ዊዝድሮው ማድረግ መውሰድ ማለት ነው። መንፈግ መንሳት እንደማለት ነው። እና ኔጌቲቭ ፓኒሽመንት ይባላል ማለት ነው። እና እንደ ሪኢንፎርስመንት ሁሉ ፓኒሽመንትም ምን አለው ፕራይመሪ ኤንድ ሰከንደሪ ተብሎ ይካፈላል ማለት ነው። እሺ ፕራይመሪ ፓኒሽመንት ምንድን ነው የሚለውን ነገር ስናየው ምንድን ነው መሰላችሁ ስቲሙላይ ኦር ኮንዲሽን ነው ዊች አር ናቹራሊ ኦር ኢንሄረንትሊ አንፕሊዛንት የሆኑ ናቹራሊ ወይም ኢንሄረንትሊ አንፕሊዛንት የሆኑ ለምሳሌ ፔል ሊሆን ይችላል፣ ኤክስትሪም ኮልድ ሊሆን ይችላል፣ ሂት ሊሆን ይችላል። እነዚህ ናቸው በቃ ናቹራሊ አንፕሊዛንት የሆኑ ነገሮች ኦከር በሚያደርጉ ሰዓት ድጋሚ የሆነ ቢሄቪየር እንዳይፈጠር ሲያደርጉ ይህ ፕራይመሪ ፓኒሽመንት ይባላል። ሰከንደሪ ፓኒሽመንት ደግሞ እንደ መጀመሪያው በናቹራል በሆኑ ነገሮች ተጠቅመን ሳይሆን በምንድነው ሀፕን የሚያደርገው አፕሊዛንት ስቲሙለስ ኦር ኮንዲሽን ዊች ሀፕን ቱ ቢ አፕሊዛንት አስ ሪዛልት ኦፍ ለርኒንግ ላይ ደምሪትስ ዲሞሽንስ ክሪቲሲዝም በዲሞሽን በደምሪት ምክንያት ምን ይሆናሉ ስቲሙለሶች ወይ እንትኖቹ ዲክሪዝ እያደረጉ ይሄዳሉ። ቢሄቨሩ ሪከርድ ድጋሚ የማድረግ እድሉ እየቀነሰ ይሄዳል የሚለውን ነገር የሚያወራልን ነው። እንደ ቅድሙ በናቹራል ወይም ኢንሄረንትሊ በሆኑ አምፕሊዛንት ሲቹዌሽኖች አይደለም። ነገር ግን በክሪቲሲዝም በዲሞሽን ደረጃ ዝቅ በመደረግ ክሪቲሳይ በመደረግ በእንደዚህ አይነት ሁኔታዎች የሚፈጠር ፓኒሽመንት አይነት ነው ይሄኛው ደግሞ ማለት ነውና ፋክተሮች አሉ። ፋክተር ኢን ፓኒሽመንት የሚለውን ስናይ የመጀመሪያው ኢሚደሲ አለ። ኢሚደሲ በቢሄቨሩ እና በፓኒሽመንቱ መካከል ምን ያህል ታይም ጋፕ አለ፣ ምን ያህል የጊዜ ገደብ ነበረ፣ በፍጥነት ነው የተካሄደው ወይስ ቶሎ አልተካሄደም የሚለውን ነው የሚነግረን። ቶሎ ከተካሄደ ያ ቢሄቪየር ድጋሚ ሪከር እንዳያደርግ ወይም ድጋሚ ሪከር እንዲያደርግ የሚያደርግበትን እንትን ይጨምረዋል ማለት ነው። ቶሎ እንዲካሄድ ይገባል ነው የሚለው ኢሚደሲ። በመካከላቸው ይህን ያህል ታይም ጋፕ ሊኖር አይገባም ነው የሚለው። ኮንሲስተንሲ የሚባለው ደግሞ ኢቲዝ ምንድን ነው መሰላቸው ምን ያህል ያ ቢሄቨር ድጋሚ ሪከር እያደረገ ነው። ያ ድጋሚ ቢሄቨሩ ሪከር ባደረገ ቁጥር ደግሞ እኛ ምን ያህል ያን ፓኒሽመንት እያደረግን ነው እየሰጠን ነው ያለ ነው የሚለውን ነው የሚናገረን። ኮንሲስተንት መሆን አለብን የሚለውን ነው የሚናገረን። ካልሆነ ምንም ለውጡ ላይመጣ ይችላል። የምንፈልገው ለውጥ ላይመጣ ስለሚችል ቢሄቨሩ በታየ ቁጥር እኛም ፓኒሽመንቱን በዛው ልክ መቀጠል አለብን ነው የሚለን። ይህ ኮንሲስተንሲ የሚባለው ሲ ደግሞ ኢንቴንሲቲ ኦር ባላንስ የሚባለው ነው። ምን መሆን አለበት ነው የዚህ ሀሳብ ባላንስ መሆን አለበት ነው ብሎ የሚያወራው። ምኑና ቢሄቨሩና ፓኒሽመንቱ ባላንስ መሆን አለበት። ካልሆነ በጣምም ከፍ ያለ ከሆነ ኢፌክቲቭ ላይሆን ይችላል፣ በጣምም ዝቅ ያለ ከሆነ ኢፌክቲቭ ላይሆን ይችላል። ስለዚህ ባላንስድ የሆነ ፓኒሽመንት ሊሆን ይገባል ማለት ነው ሁለቱ። ከዛ ላቭ ኦሪየንትድ ፓኒሽመንት የሚለው እናያለን። ላቭ ኦሪየንትድ ፓኒሽመንት ምንድነው? ግዴታ ምኑ ላይ ነው ፎከስ ማድረግ ያለብን? ቢሄቨሩ ላይ ነው ፎከስ ማድረግ ያለብን። የሆነ ሰው እንዲህ አጠፋ ብለን ሰውየውን መጥላት፣ ሰውየው ላይ ጥላቻ ማሳደር ሳይሆን ቢሄቨሩን እንዲተው ነው አይደለ የፈለግነው፣ ወይም ቢሄቨሩን እንዲቀጥልበት ነው አይደለ የፈለግነው። ስለዚህ ፐርሰናል ማድረግ የለብንም፣ ቢሄቨሩ ላይ ነው ፎከስ ማድረግ ያለብን። ላቭ ኦሪየንትድ ነው መሆን ያለበት ፓኒሽመንቱ።
ነው የሚለን ይሄኛው። ከዛች ደግሞ ሼፒንግ የምትለውን ፓርት ስናያት ሼፒንግ በአጭሩ እንድትወስዱልኝ የምፈልገው ምንድን ነው የሆነ ኮምፕሌክስ የሆነ ቢሄቪየር አለ። ያ ኮምፕሌክስ የሆነ ቢሄቪየር በአንድ ጊዜ መካሄድ አይችልም፣ ወይም በአንድ ጊዜ ቢሄቪየራል ለውጥ መምጣት ስለማይችል ኮምፕሌክስ ስለሆነ ስቴፕ ባይ ስቴፕ ሪዋርድ እያሰጠን የምንሄድበትን ፕሮሰስ የሚነግረን ፓርት ነው ይሄ። የምናደርጋለን ስቴፕ ባይ ስቴፕ ኮምፕሌክስ ለሆኑ ቢሄቪየሮች ሪዋርድ እያሰጠን ያን ቢሄቪየር እያሳደግን የመጨረሻ ደረጃ ላይ እንዲደርስ የምናደርግበት ሁኔታ ነው ያለው። እና ለምሳሌ ኦፔራንት ኮንዲሽኒንግ ላይ ምን አለ መሰላችሁ ቢሄቪየሩ ከሆነ በኋላ ነው ካለቀ በኋላ ነው ሪዋርድ የምንሰጠው። ሼፒንግ ላይ ግን ቢሄቪየሩ ኮምፕሌክስ ስለሆነ በአንዴ ማለቅ ስለማይችል በአንዴ መማር የማንችለው አይነት ቢሄቪየር ስለሆነ የምናደርጋለን ስቴፕ ባይ ስቴፕ እየሰጠን አንድ ለውጥ ሲያሳይ ሪዋርድ እየሰጠን ሌላኛውን ለውጥ ሲያሳይ ሪዋርድ እየሰጠን መጨረሻ ደረጃ የምንፈልገው ደረጃ እስከሚደርስ ድረስ እንወስደዋለን ማለት ነው። ይሄን ነው የሚነግረን ሼፒንግ። ከዛ ስኬጁሎች እናያለን። መች ነው ሪንፎርስ ማድረግ ያለብን የሚለውን ስናይ ኢንቮልቭስ ዘ ፕሮግራም ኦር አሬንጅመንት ኦፍ ፕሮቫይዲንግ ፖዚቲቭ ሪንፎርስመንት። ፖዚቲቭ ሪንፎርስመንት ኦችን መች ነው መስጠት ያለብን የሚለውን ነገር አሬንጅ መች እንደምንሰጥ የምናውቅበት መንገዶች ናቸው እነዚህ። የመጀመሪያው ኮንቲነስ ሪንፎርስመንት ሲባል፣ ሁለተኛው ናን ኮንቲነስ ሪንፎርስመንት ይባላል። ኦልሶ ይሄ ናን ኮንቲነስ የሚባለው ፓርሻል ኦር ኢንተርሚተንት ተብሎ ይታወቃል። ኮንቲነስ የሚባለው እንዴት ነው መሰላችሁ? ኢትስ ፕሮቪዥን ኦፍ ሪንፎርስመንት ኦን ኮንቲኒስ ቤሲስ፣ በተከታታይ በቃ በተፈጠረ ቁጥር ኮንቲነስሊ ሪንፎርስ እያደረግን የምንሄድበት ፕሮሰስ ነው። ሁለተኛው ነን ኮንቲነስ የሚባለው ደግሞ ወይም ፓርሻል ኦር ኢንተርሚተንት የሚባለው ደግሞ እንደ መጀመሪያው ኮንቲኒስሊ ሳይሆን ሴሌክቲቭሊ የምንፈልገውን አይነት ቢሄቪየር ስናይ ብቻ ሴሌክቲቭሊ ወይም በቢሄቪየሮች ውስጥ የምንፈልገውን ፓርት ብቻ እዚህ ጋር ያስፈልገዋል ሪንፎርስመንት ብለን የምናስብበትን ብቻ ሪንፎርስ እያደረግን እንድንሄድ የሚያሳየን ፓርት ነው ማለት ነው። እና ታይፖች አሉ። ሪንፎርስመንት ስኬጁል ላይ ታይፖች አሉ። የመጀመሪያው ፊክስድ ኢንተርቫል ስኬጁል የሚባለው ነው። ይሄኛው እንዴት ነው መሰላችሁ? ፊክስድ ነው። መቼ ሪንፎርስመንቱ እንደሚደረግ ይታወቃል። መቼ እንደሚደረግ ይታወቃል ሪንፎርስመንቱ፣ ምክንያቱም ፊክስድ ስለሆነ። ነገር ግን በአንዴ ሳይሆን እንትኑን የምንሰጠው የሆነ ነገር ይደረግና መጨረሻ ላይ የምንሰጠው ይሆናል ፊክስድ ኢንተርቫል ላይ ማለት ነው። ምንድነው ሪንፎርሰር ዴሊቨር የሚያደርገው ሪንፎርስመንቱን ፎር ሪስፖንስ አፍተር ኮንስታንት ኦር ፊክስድ ፔሪድ ኦፍ ታይም፣ በኮንስታንት ታይም ነው። መቼ እንደሚደረግ ይታወቃል። ይሄ ሪንፎርስመንት የሚደረገው ከፊክስድ ፔሪድ ኦፍ ታይም ነው፣ ከሆኑ ጊዜያት በኋላ ነው። ለምሳሌ ሳላሪዎችን ብናይ ሳላሪ እንዴት ነው ይታወቃል አይደለ? በወሩ መጨረሻ ሊሆን ይችላል፣ በ15 ቀኑ ሊሆን ይችላል፣ ሳላሪ ይሰጣል አይደለ? ያን እንደዛ ሲሆን ፊክስድ ኢንተርቫል ስኬጁል ተብሎ ይታወቃል ማለት ነው። ሁለተኛው ቫሪያብል ኢንተርቫል ስኬጁል የሚባለው ነው። ቫሪያብል ላይ ደግሞ ተቀያያሪ ነው። እንዴት ነው መሰላችሁ? ሪንፎርሰሩ ዴሊቨር የሚያደርገው መች ነው? ሪስፖንሱን አፍተር ቫሪያብል ፔሪድ ኦፍ ታይም ከተቀያየረው እንደ ቀድሞ ፊክስድ ፔሪድ ኦፍ ታይም በኋላ ሳይሆን ኢትስ አፍተር ቫሪያብል ፔሪድ ኦፍ ታይም ነው። በተለየ ሰዓት ነው፣ በማይታወቅ ሰዓት ድንገት የሚያደርገው አይነት እንትን ነው ማለት ነው። የሪንፎርስመንት አይነት ነው። ሶስተኛው ፊክስድ ሬሽዮ ስኬጁሊንግ ነው። ፊክስድ ሬሽዮ ስኬጁሊንግ እንዴት ነው? እንደ ቀድሞ ይታወቃል፣ በእርግጥ ይታወቃል፣ መቼ እንደሆነ ይታወቃል። ነገር ግን የሆነ ሬሽዮ አለ ማለት ነው። በመሃሉ የሆነ ሬሽዮ አለ ማለት ነው። እንዴት ነው? የሆነ ይሄን ያህል ነገር ካደረግክ በኋላ ይሄ እንደዚህ አይነት ኮሚሽን ሰጥሃለሁ፣ 10 ብርቱካን ከሸጥክልኝ በኋላ 100 ብር ሰጥሃለሁ፣ ኦር 100 ብርቱካን ከሸጥክልኝ በኋላ እንደዚህ 1000 ብር ሰጥሃለሁ ምናምን እንደዚህ ኮሚሽን ሰጥሃለሁ ብለን የምንስማማበት ነው። እንደ መጀመሪያ እንደ ፊክስድ ኢንተርቫሉ የሆነ እንትንን ከጨረሰ በኋላ ሳይሆን የሆነ የሚታወቁ ሬሽዮ ያላቸው ነገሮችን እንደዚህ 10 ከሰራህልኝ እንደዚህ ሰጥሃለሁ፣ 10 ሬሾ 100 1 ሬሾ 10 ምናምን እያደረግን አንድ ከሸጥክልኝ 10 ልሰጥህ እችላለሁ ምናምን ብለን ቀድመን የምንናገርበት መቼ እንደምንከፍልም በዛውም አብረን የምንገልጽበት አይነት እንትን ነው ማለት ነው። ከዛ በኋላ ደግሞ ቫሪያብል ሬሽዮ ስኬጁሊንግ የሚባለውን ስናየው ደግሞ ቫሪያብል ሬሽዮ ስኬጁሊንግ በአብዛኛው በቁማር ቦታዎች አካባቢ የሚታይ ነው። እንዴት ነው መሰላችሁ? ይሄኛው ደግሞ ሪንፎርስመንቱ ኦከር የሚያደርገው ከቫሪያብል ነምበር ኦፍ ሪስፖንስ፣ ይሄ ከሪስፖንሱ ቫሪያብል ነምበር ኦፍ ሪስፖንስ በኋላ ነው። ሪስፖንሱ እናያለን። ከዛ በመጨረሻው ላይ
መቼ እንደሚሆን አይታወቅም፣ ፊክስድ አይደለም። ነገር ግን በመጨረሻው ላይ እንትን እንላለን። ለምሳሌ ቁማር ይቆመራል፣ መቼ እንደሚከፈለን አይታወቅም አይደለም። ግን የሆነ ሰዓት ላይ ያን ቁማር ልንበላው እንችላለን አይደል? ያ ነው ቫሪያብል ሬሾ ስኬጁሊንግ የምንለው ባጭሩ። ከዛ ሶሻል ወይም ኦብዘርቬሽናል ለርኒንግ የሚባለው አለ በአልበርት ባንዱራ የተሰራው ቲዮሪ። ምንድነው እሱ የሚለውን ስናየው ባጭሩ በቃ ለርን የምናደርገው በመስራት ብቻ አይደለም። ለርን የምናደርገው ኦልሶ ሌሎች የሚሰሩትን ነገር ኦብዘርቭ በማድረግም ጭምር ነው የሚል አይነት ሀሳብ ያለው ቲዮሪ ነው ይሄኛው። ኢት ኢዝ አ ፕሮሰስ ኦፍ ለርኒንግ ኢን ዊች አን ኢንዲቪጁዋል ለርንስ ኒው ሪስፖንስስ ባይ ኦብዘርቪንግ ዘ ቢሄቪየር ኦፍ አናዘር ራዘር ዛን ስሩ ዳይሬክት ኤክስፒሪየንስ። ዳይሬክትሊ ራሱ ሰርቶ ብቻ ሳይሆን እንትን የሚለው ሌሎች ሰዎች የሚያደርጉትን ነገርም ጭምር እያየ ነው ማለት ነው የሚማረው። ሞዴሎች አሉ፣ ኮንሰፕቶች አሉ። በዚህ ስር የተለያዩ ኮንሰፕቶች አሉ። እነሱን ኮንሰፕቶች የመጀመሪያው ሞዴል ነው። ሞዴል ማለት ዲሞንስትሬተር ነው። ዲሞንስትሬተር ማለት እኛን የሚያሳየን ሰውዬ። ቅድም ምን ብለናል? ኦብዘርቭ በማድረግ ነው እዚህ ጋር የምንማረው ብለናል አይደለ? ስለዚህ ኦብዘርቭ እንድናደርግ የሚያሳየን ሰውዬ ሞዴል ተብሎ ይታወቃል። ቪካሪየስ ሪንፎርስመንት የሚባል ፓርት አለ። ቪካሪየስ ሪንፎርስመንት ምንድን ነው? ያ ሞዴሉ እኛን ዲሞንስትሬት እያደረገን ያለው ሰውዬ የሆነ ሪንፎርስመንት ይሰጠዋል። ከዛ እሱ የተሰጠውን ሪንፎርስመንት አይተን እሱ የደረሰበት ደረጃ እሱ የወሰደውን አይነት ሪንፎርስ ለመውሰድ ፈልገን እሱ የሚሰራውን ነገር ኢሚቴት እያደረገን ስንሄድ ኢንዳይሬክትሊ ሪንፎርስ ሆንን ወይም ቪካረስ ሪንፎርስመንት ተካሄደብን ማለት እንችላለን። በቃ ባጭሩ እኛ አይደለም የምንሸለመው ወይም ሪንፎርስ የምንደረገው ያኛው ሰውዬ ነው። ሪንፎርስ የሚደረገው የሚያሳየን ሰውዬ ነው። እሱን አይተን እንደሱ ለመሆን ኢሚቴት እያደረግን ስንሄድ ያለውን ፕሮሰስ ነው የሚያሳየን። ሶሻል ለርኒንግ ውስጥ ያሉ ስቴፖችን እናያለን። አሁን የመጀመሪያው አቴንሽን ነው። አቴንሽን ደግሞ ምንድን ነው የሚባለውን ካየን አቴንሽን ማለት ምንድን ነው? ምን ያህል ፎከስ እያደረግን ነው ያ ነገር ላይ፣ ያ ቢሄቪየር ላይ፣ ያ ቲዮሪ ላይ ምን ያህል ያ ኤክስፒሪየንስ ላይ ኦብዘርቭ እያደረግን ያለ ነው ነገር ላይ ምን ያህል ፎከስ እያደረግን ነው የሚለውን ነገር የሚያሳየን ፓርት ነው። ይሄኛው ደግሞ ምን ያህል አቴንቲቭ ነን፣ አቴንት እያደረግን ነው ወይ የሚለውን የሚያሳየን ፓርት ነው። ሁለተኛው ሪቴንሽን ነው። ሪቴንሽን ምንድነው? ኢት ኢንቮልቭስ ቱ ሪኮል ዋትኤቨር ኦብዘርቭ ያደረግነውን ነገር አቴንቲቭሊ ኦብዘርቭ ያደረግነውን ነገር ሪኮል የምናደርግበት ቦታ ነው። ይሄ ደግሞ ሪቴንሽን ግዴታ ያስፈልገናል ማለት ነው። ኦብዘርቭ ያደረግነውን ነገር እና አቴንሽን ዊዛውት ሪቴንሽን ኢዝ ሚኒንግለስ። አቴንሽን ምንም ያህል አቴንሽን ቢኖረን ሪኮል ማናደርግ ከሆነ ሪቴንት ማናደርግ ከሆነ ሚኒንግለስ ነው ማለት ነው ይሆናል። እና ዱፕሊኬሽን ደግሞ ሶስተኛው ነው። ዱፕሊኬሽን ምንድነው? ይሄ ዚስ ስቴፕ ኢንቮልቭስ ፐርፎርሚንግ ዘ ቢሄቪየር ላይክ ዘ ሞዴል። እንደ ሞዴሉ የሰራውን ነገር መጀመሪያ አቴንቲቭሊ ፎከስ አድርገን አየን። ከዛ በኋላ ምን እንትን አደረግን። ሶስተኛው ደረጃው ላይ ስንደርስ ምን እናደርጋለን? ዱፕሊኬት እናደርጋለን ማለት ነው። ማለትም ቀጥታ እሱ የሰራውን ነገር ምን እናደርጋለን? እንሰራለን። አየነው። ከዛ በኋላ ሪቴን አደረግን፣ አሰብነው፣ ሪኮል አደረግን። ከዛ ዱፕሊኬት እናደርጋለን። ግዴታ እሱ የሰራውን ነገር ልክ እንደሱ ሆነ መስራት ይኖርብናል። ይሄን ፓርት ዱፕሊኬሽን ስንለው፣ የመጨረሻው ፓርት ደግሞ ሞቲቬሽን ኦር ኤክስፔክቴሽን ኦፍ ሪኢንፎርስመንት የሚባለው ነው። ይሄ ደግሞ ዘ ለርነር ኪፕስ ኦን ኢሚቴቲንግ ዘ ቢሄቪየር ኦፍ ዘ ሞዴል ኦንሊ ዌን ሂ ኢዝ ሞቲቬትድ ኦር ኤክስፔክትስ ቱ ሪሲቭ ሪኢንፎርስመንት ሰምታይምስ ኢን ፊውቸር። በሚቀጥሉት ጊዜያት የሆነን ሪኢንፎርስመንት አገኛለሁ፣ የሆነን ሽልማት አገኛለሁ ብለን ኤክስፔክት አድርገን ኢሚቴት ስናደርግ ወይም ያን ነገር ስንሰራው ይህን ሞቲቬት ሆነን ስንሰራው ያለውን ፓርት የሚያሳየን ሞቲቬሽን ኦር ኤክስፔክቴሽን ኦፍ ሪኢንፎርስመንት ይባላል ማለት ነው። እሺ ይሄ የቻፕተሩ መጨረሻ ሌሰን ነው። የዚህኛው ቻፕተር መጨረሻ ሌሰን ነው። በሚቀጥሉት ጊዜያት ደግሞ በሌሎች ቻፕተሮች ተመልሼ እመጣላችኋለሁ። በደንብ አድርጌ እንዳብራራው እርግጠኛ ነኝ። ሀሳብ አስተያየት ካላችሁ ኮመንት ቦታ ላይ ብታስቀምጡልኝ፣ የሚስተካከል ብላችሁ የምታወሩትንም ነገር የምታስቡትን ነገር ብታስቀምጡልኝ ለማስተካከል እሞክራለሁኝ። በሚቀጥለው ጊዜ በሌላ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ ባሉሽ